የእናትህን ፎቶ ትቀቢሆ? አንዳንዶች በዚህ ዘመን ከኦርቶዶክሳዊነት ጋር የሚጣሉት ለምን እንደሆነ ታውቃላችሁ? አባሯት እኮ ነው የሚሉ፣ አስወጧት እኮ ነው የሚሉ፣ ከስብከታችሁ አስወጧት ነው የሚሉ፣ ከመዝሙራችሁ አባሯት ነው የሚሉ፣ ከመቅደሳችሁ አውርዷት ነው የሚሉ፣ ከቅዳሴያችሁ ለዩት ነው የሚሉ፣ አባሯት እኮ ነው የሚሉ። የት እናባርራታለን? አንተ እናትህን ታባርር? አንተ የእናትህን ፎቶ ትቀቢሆ? አንተ እናትህን አታስቢሆ? እናት የሌላት ቤተ ክርስቲያን የለችም። ውሃውን ወይስ ያለው የኢየሱስ እናት ብቻ ነበረች። ወይኑን ደም አድርጎ መስቀል ላይ ሲሰጥ ግን የሁላችን እናቱ ነች። እና እናቴን ከየት ነው ማስወጣልህ? ቀሚሷን ይዤ እኖራለሁ። አባራት የምትልህ አግኝቼ ነው እኮ የሚባለው። እናትነትሽን አግኝቼ ነው። እባክሽ ልይሽ እኮ ነው የሚባለው። ስምሽን ጠርቼ ቃልሽን አግኝቼ ነው። በረከትሽ ናፍቆኛ ነይልኝ እኮ ነው የሚባለው። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ነው እንጂ የሚባለው አባራት ይባላል። ትግላችን እኮ ይሄ ነው። በዝምታ ለፏት እኮ ነው የሚለን። ያንተን ፎቶ እየሰቀልኩ በየቻችሁ እሷን ግን አውርዳት የምትለኝ ምን ሆነ ነው? እንዲህ አይነት ወንጌል የለም። ምናልባት ወንጀል ሊሆን ይችላለች። በሞቴ ልንገራችሁ፣ መቼም ማስታወስ አያስፈልግም፣ ግን ስለሚደንቀኝ ነው ማነሳው። ማርያም ምን ከኛ የተለየ ዕውቀት አላት? እኛም የምናውቀውን ነው የምታውቀው እሷ ይልልሃል። ይቅርታ አድርጉልኝ፣ እንኳን አይደለም ከቅድስት ድንግል ማርያም ቀርቶ ከአንዳንዶቻችንም እኩል እንደማታውቅ እናውቃለን። ደፍረን አንናገርም እንጂ ወደ ክርስቶስ ልብ የሚቀርቡ ብቻ ነው ይቺን ቅድስት ድንግል ማርያም ሊያውቋት የሚችሏት ወገኖች። የማያውቋት ግን ለዘላለም ሲሰድቧት ሊኖሩ ይችላሉ። ምክንያቱም ኢየሱስ ክርስቶስን የማያውቁ ማርያምን አያውቋትም። ማርያምን አያውቋትም ክርስቲያኖች። ይሄ ማህበራዊ ድረገጹ የማያሳየው ነገር የለም። ምን ያደርግልሃል መታየት? ምን ያደርግልሃል አጃቢ? ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። እዚህ ችግራችንን ለማስፈታት የምንመጣበት ፍርድ ቤት ምናምን እግዚአብሔርን ለማወቅ ነው አሁን መቅመስ ያለብን። ቀምሳችሁት ውረዱ፣ ጣፍጣችሁ ውረዱ። የቦታ ለውጥ ብቻ ሳይሆን የህይወት ለውጥ አምጥታችሁ ውረዱ። አምጥተን እንውረድ። በጽድቅ እንወቀው፣ በቅድስና እንወቀው፣ በህይወት እንወቀው። እየቀደሱ አለመቀደስ፣ እየሰበኩ አለመሰበክ፣ ይሄ እኮ አለማወቅ ነው። አጠገቡ እያሉ መራቅ፣ ከህይወት ጋር እያሉ መሞት፣ ተገልጦልን አለመረዳት፣ አብሮን እያለ አለማግኘት፣ ቤት ውስጥ ሆኖ መጥፋት፣ እየመሰከሩለት አለማወቅ፣ መድኃኒት ይዞ መታመም ምንኛ ያሳፍራል። ንጹህ ጸሎት ባይሆንም የረከሰ ጸሎት ብትሆንም ጸልይ አደራ። እየሰማችሁ ይላል። ለ15 ቀንም ብትሆን ምርጥ ልጁን እሰየው የኔ ወንድም። እሺ ደግሞ እንዲህ ተናገረኝ ብላ አኩርፈ እንዳትሄድ እኮ ብዬ ላባብለ ብዬ 15 ቀን የት ይገኛል? አይገኝም እኮ ለ15 ቀን ጫው። ኧረ ተመስገን። ወደዳችሁት እንዴ? ሳቃችሁ? እዚህ ጋር የ15 ቀን እቅድ ይዞ የመጣ ሰው አለ መሰለኝ። በደንብ ነው የሳቀችው። ባለፈውም ብያችኋል። የዛሬ ዓመት ይሁን 2 ዓመት ፖዝ እናረጋውና የምንቀጥለው ነገር ብቻ 4 ኪሎ ላይ እንዳይኖር እንጃ ይጠብቀን። እኛ እኮ እንደሱ ነው አይደል? እንገናኝ በ16 አንዳንድ አህዛብም በመስቀል ላይ ክርስቶስ እንደተገደለ ይረዳሉ። አባቴ የተገደለበትን መስቀል ትስማለህ እንዴ ይሉና፣ እኛ ግን እንዲህ እናምናለን፣ እንዲህ እናውቃለን። እንዴት? ክርስቶስ እንደሞተ መስቀል ላይ ዲያብሎስስ እንደተገደለ እናውቃለን።